የኢትዮጵያ ሶማሊያ ውጥረት የኃይል ተለዋዋጭነትና ከክልል ውጪ ያሉ ተዋናዮች በቀይ ባህር ክልል በ2024 የተፈረመው የኢትዮጵያ ሶማሊላንድ የመግባቢያ ስምምነት ማን ክልላዊ ለውጦችን በማስተካከል ለሶማሊላንድ ዕውቅና ለመስጠት በበርበራ በኩል የኢትዮጵያን የባህር መዳረሻ ሊሰጥ ይችላል። ይህ እርምጃ የሶማሊያን የግዛት አንድነት በመፈታተን ሞቃዲሾ ከግብጽ ከኤርትራና ከጅቡቲ ጋር በኢትዮጵያ ላይ እንድትሰለፍ አነሳሳው። ቀውሱ የኢትዮጵያን የባህር ላይ መገኘት ስትራቴጂያዊ ግፊት የሚያንጸባርቅ ቢሆንም የሶማሊላንድ የረጅም ጊዜ የነጻነት ጥያቄንም ይይዛል። በሰፊው የቀይ ባህር አካባቢ ከክልል ውጭ ባሉ ተዋናዮች የተባበሩት አረብ ኤሚሬትስ፣ ቱርክ፣ ፈረንሳይ እና ሳውዲ አረቢያ የራሳቸው ፍላጎት ያላቸው የቀጣናው ውጥረት ተባብሷል። ምንም እንኳን የውጭ ተዋናዮች በቀጥታ ግጭትን ባያመጡም ተሳትፏቸው የሀገር ውስጥ ተዋናዮችን ያበረታታልና ፉክክርን ያባብሳል። ስለዚህ የቀይ ባህር አካባቢ በዘመናዊው ዓለም አቀፋዊ ጂኦፖለቲካ ውስጥ ጠቀሜታው እየጨመረ ነው። የኢትዮጵያ እና የሶማሊላንድ የመግባቢያ ስምምነት ጂኦፖለቲካዊ ምኞትና ዕውቅና ፍለጋ 2024 የጀመረው በኢትዮጵያና በሶማሊላንድ መካከል የመግባቢያ ስምምነት በመፈራረም ነበር። በ1991 የሲያድ ባሬ አገዛዝ ከፈራረሰ በኋላ በአንድ ወገን የተገነጠለችው የሶማሊያ አካል ነበረች። ከዚያን ጊዜ ጀምሮ ሶማሊላንድ ራሷን አስተዳድራለች እና እንደ ተጨባጭ ሀገር ተቆጥራለች። ሆኖም የሀርጌሳ ባለስልጣን ምንም አይነት ዓለም አቀፍ ሕጋዊ ዕውቅና አይሰጠውም። ከአዲስ አበባ ጋር የተደረሰው ስምምነት ተግባራዊ ከሆነ ለሶማሊላንድ የመጀመሪያዋን ትልቅ ዕውቅና ይሰጣታል። በምላሹ የሀርጌሳ ባለስልጣናት ኢትዮጵያ በበርበራ ወደብ በኩል ባህር እንድትገባና የባህር ዳርቻን ለውትድርና አገልግሎት እንድትሰጥ ያስችላታል። ሁኔታው የሚያጠነጥነው በሶስት ቁልፍ የክልል ተዋናዮች ኢትዮጵያ፣ ሶማሊያ እና ሶማሊላንድ ላይ ነው። እያንዳንዳቸው እነዚህ ተዋናዮች በራሳቸው ዓላማዎች እና ስልታዊ ቅድሚያ በሚሰጣቸው ተግባራት ላይ ተሰማርተዋል። የኢትዮጵያ ውሳኔ በበርካታ ተግባራዊ፣ ኢኮኖሚያዊ እና ስልታዊ ሁኔታዎች ተጽዕኖ ይደረግበታል። በ1990ዎቹ መጀመሪያ ላይ የኤርትራ ጦርነትን ተከትሎ ኢትዮጵያ የቀይ ባህር ወደቦቿን አጥታ በዓለም በሕዝብ ብዛት የባህር በር የሌላት ሀገር ሆናለች። ከ1998 ጀምሮ የጅቡቲ ወደቦች 95 በመቶውን ወደ አዲስ አበባ እና ወደ አዲስ አበባ የሚወስዱትን የንግድ ልውውጥ ያስተናግዳል። በጅቡቲ በኩል ያለው የባህር ጉዞ ኢትዮጵያን በዓመት ከ1 እስከ 2 ቢሊዮን ዶላር ያስወጣል። ይህም የኢትዮጵያ ገዢዎች ከ2019 ጀምሮ ይህ ወጪ ከልክ ያለፈና በመካከለኛና በረጅም ጊዜ ዘላቂነት እንደሌለው አድርገው እንደሚቆጥሩት በብርቱ መግለጽ ጀመሩ። አዲስ አበባ በጅቡቲ ወደቦች ላይ ያላትን ጥገኝነት ለመቀነስ የጠቅላይ ሚኒስትር አብይ አህመድ መንግስት አዋጭ አማራጭ ማፈላለግ አስፈላጊ ነው ብሎ ያምናል። ከመግባቢያ ሰነዱ በፊት ኢትዮጵያ ኤርትራን፣ ሶማሊያን እና ኬንያን ጨምሮ ከጅቡቲ ጋር ብዙ አማራጮችን ታስባለች። በአዲስ አበባና በበርበራ ወደብ መካከል በኤደን ባህረ ሰላጤ መካከል ያለውን የኢኮኖሚና የንግድ ኮሪደር የማዘጋጀት ሐሳብ በ2023 የመጨረሻዎቹ ወራት ውስጥ ቅርጽ መያዝ ጀመረ። የሶማሊላንድ ዋና ወደብ በኤሚሬትስ ኩባንያ ዲፒ ወርልድ ከ2015 ጀምሮ ሲተዳደር ቆይቷል። ይህም መሰረተ ልማቱን በማዳበር እና የዕቃ ማጓጓዣ አቅሙን ያሳደገ ነው። ኢትዮጵያ በጅቡቲ ወደቦች በኩል ከሚያልፈው አጠቃላይ መጠን ከ12 እስከ 15 በመቶ የሚሆነውን ወደ በርበራ እና በረጅም ጊዜ የኢንዱስትሪ ዞኖቿን ከብዙ የንግድ ኮሪደሮች ጋር እንደምታገናኝ ገምታለች። ከስልታዊ እይታ አንጻር የኢትዮጵያ ግምገማዎች በአዲስ አበባ ብሔራዊ ሚና ጽንሰ ሐሳብ ላይ ተጽዕኖ ያሳድራሉ። ኢትዮጵያ በታሪኳና በቀጠናው ባላት ባህላዊ፣ ኢኮኖሚያዊ እና ፖለቲካዊ ክብደቷ የተነሳ ራሷን እንደ መሪ አውራጃ ኃያል ነች የምታይ። ስለዚህም የኢትዮጵያ ልሂቃን ቀይ ባህርንና የኤደንን ባህረ ሰላጤ እንደ ተፈጥሯዊ ስልታዊ ጎናቸው ይገነዘባሉ። በዚህ ምክንያት የኢትዮጵያ የውጭ ጉዳይ ኢንስቲትዩት የሁለቱ ውሃዎች ታላቁ ስትራቴጂ በቅርቡ ይፋ አድርጓል። አዲሱ አጀንዳ የኢትዮጵያ ስትራቴጂክ ትንበያ ትኩረት በዋናነት በአባይ ተፋሰስ ላይ ከነበረው በተለየ መልኩ የብሔራዊ ጥቅምና የተግባር መስክ ወደ ምስራቅ አቅጣጫ ለማስፋት ያለመ ነው። በእርግጥም ኢትዮጵያ እንደ ክልል ኃይል ያላትን ፍላጎት የሚፈታተነው የባህር በር ባለመኖሩ ነው። ለአዲስ አበባ በቀይ ባህር ውስጥ መገኘት ሁለት ስትራቴጂካዊ ጥቅሞችን ያስገኛል። አንደኛ፣ በክልሉ ያላትን አቋም ያጠናክራል። ሁለተኛ፣ በባለብዙ ወገን የጸረ ባህር ወንበዴ ጥረቶች ትብብርን በማሳደግ የኢትዮጵያን ዓለም አቀፍ ሚና ያጠናክራል። ባጭሩ የኢትዮጵያ መንግስት የባህር ትንበያን እንደ ስትራቴጂካዊ ግብዓትና ለሚቀጥሉት 10 ዓመታት የጂኦፖለቲካ መግቢያ በር አድርጎ ይመለከተዋል። ይህም በተለይ በእስያና በህንድ ፓሲፊክ ላይ ያተኩራል። ስለዚህ የስምምነቱ ዋና አንቀጾች አንዱ ኢትዮጵያ የኤደን ባህረ ሰላጤ በምትመለከት ሉግ 20 ከተማ ቢያንስ ለ50 ዓመታት ወታደራዊ ሰፈር እንድትቋቋም ይፈቅዳል። በኢትዮጵያ ዕቅድ መሰረት የባህር ኃይል ጦር ሰፈር የጅማሬው የኢትዮጵያ ባህር ኃይል ዋና መስሪያ ቤት ይሆናል። ለሶማሊላንድ የመግባቢያ ሰነዱ በአስቸጋሪው የነጻነት መንገድ ላይ ተጨማሪ እርምጃን ይወክላል። ባለፈው ዓመት የሶማሌላ ጉዳይ የነጻነት አዲስ ትኩረትና ተገቢነት አግኝቷል። ይህ የራስን ዕድል በራስ የመወሰን ሂደት ከሲያድ ባሬ መንግስት በፊት በነበረው በ19ኛው ክፍለ ዘመን ከነበረው ታሪካዊ አውድ ውስጥ ስር የሰደደ ነው። የሶማሌላውያን መንገድ የጀመረው የእንግሊዝ ኢምፓየር ከተለያዩ የሶማሌ ጎሳዎች በተለይም ከጋዳቡርሲ ኢሳ እና ሀብር አዋል ጋር ስምምነቶችን በፈጠረበት ወሳኝ ወቅት ነው።
በ1884 ክልሉ በደቡብ ሶማሊያ የጣሊያን ባለስልጣናት ከያዙት የቅኝ ግዛት የበላይነት በመለየት በተወሰነ ደረጃ የራስ ገዝ አስተዳደር እና አስተዳደር ያለው ከለላ የሆነ የብሪታንያ ሶማሊላንድ ተብሎ በይፋ ተሰየመ። በ1960 ሶማሊላንድ ከሶማሊያ ትረስት ግዛት ጋር አንድ መሆኑን ተከትሎ የሶማሊላንድ ህዝቦች ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ሁኔታ መባባስ ጀመረ። ይህም ሰፊ ቅሬታና የነጻነት ፍላጎት ከፍተኛ ነበር። በጊዜ ሂደት የሲያድ ባሬ አገዛዝ በሶማሊላንድ ላይ ረጅም ጥላ በመጣሉ መገለል እንዲስፋፋ አድርጓል። የማዕከላዊው መንግስት ፖለቲካዊ እና ኢኮኖሚያዊ ደባ የሶማሊላንድን ህዝብ ፍላጎት ወደ ጎን በመተው የፍትህ መጓደል ስሜት እንዲጨምር አድርጓል። በዚህ ከወደ ጽሑፍ ውስጥ የጋራ ትውስታ በድህረ ሲያድ ባሬ ዘመን በሶማሊላንድ ትግልና በሶማሊያ የተለያዩ አቅጣጫዎች መካከል ያለውን ልዩነት በማሳየት የማንነት ጠንካራ የማዕዘን ድንጋይ ሆነ። የሃርጌሳ የነጻነት ፍለጋ በታሪካዊ ቅሬታዎች ላይ የተመሰረተ እና የህዝቦቿን ልዩ ማንነቶች እና አቅጣጫዎች የሚያንጸባርቅ ነው። የሶማሊላንድ ትረካ ከተቀረው የሶማሊያ ወቅታዊ ሁኔታ ጋር ብዙ ጊዜ ያነጻጽራል። ባለፉት 3 አስርት ዓመታት ውስጥ ይህ መንግስት በጣም ውስን በጀት መድቦ ለዘላቂ ተቋማዊና አስተዳደራዊ ልማት ከፍተኛ እድገት አስመዝግቧል። የሶማሊላንድን የነጻነት እድገት የበለጠ ለማሳደግ የዲሞክራሲ ሂደቱ ወሳኝ ነው። ባለፈው ህዳር በቅርቡ የተካሄደው ሀገራዊ ምርጫ የሁሉም ፓርቲዎች የፖለቲካ ብስለት አሳይቷል። በሰላማዊ መንገድ ከተሸነፈው መንግስት ወደ ምርጫው ሂደት መሸጋገሩ በክልሉ አስደናቂ ክስተት ሲሆን በአህጉሪቱ ካሉት ጥቂት አጋጣሚዎች ጎልቶ የሚታይ ነው። በሶማሊላንድ የተቋማት ግንባታ ሂደት የተመዘገቡት ድሎች ሶማሊያ ከሄደችበት መንገድ ጋር ሲነጻጸሩ የበለጠ አስደናቂ ናቸው። የሶማሊያ ዲፕሎማሲያዊ ተቃራኒ እና ጸረ ኢትዮጵያ ብሎክ ብቅ ይላል። ኢትዮጵያ እና ሶማሊላንድ የመግባቢያ ሰነዱ መፈራረማቸው በቀጣናው አካላት በተለይም በሶማሊያ ላይ ስጋት ፈጥሯል። ሶማሊላንድ በመደበኛ እና በህጋዊ መልኩ የሶማሊያ ዋና አካል እንደመሆኗ መጠን የሃርጌሳ የነጻነት ይገባኛል ጥያቄ እየበረታ ነው የሚል ስጋት ነበር። ሞቃዲሾ በተለይ ኢትዮጵያ የሶማሊላንድን የይገባኛል ጥያቄ በይፋ እውቅና መስጠቷ የዶሚኖ ተጽዕኖ ሊያመጣ ይችላል የሚል ስጋት ነበራት። ስለዚህ ሶማሊያ የኢትዮጵያን ድርጊት ሆን ተብሎ የተፈጸመ የማስፈራራት ድርጊት አድርጋ ግዛቷን አደጋ ላይ የሚጥል ለወደፊት ፖለቲካዋ ወሳኝ ጊዜ አድርጋ ተመለከተች። ሶማሊያ በርካታ ፈተናዎች ከፊቷ ተጋርጦባታል። በተለይም በማዕከላዊ መንግስትና በፌዴራል መንግስታት መካከል ያለውን ግንኙነት እና እንዲሁም ከአሸባሪው ቡድን አልሸባብ ጋር የሚደረገውን ትግል በተመለከተ ውጤታማ ተቋማዊ ማዕቀፍ ለመመስረት የሚደረገውን ትግል ጨምሮ ለመግባቢያ ሰነዱ ምላሽ በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው የሶማሊያ ስራ አስፈጻሚ ተግባራዊነቱን ለመከላከል እና በዓለም አቀፉ ማህበረሰብ ዘንድ እውቅና እንዳይሰጥ ከፍተኛ ዲፕሎማሲያዊ ዘመቻ ከፍቷል። ሶማሊያ ከክልላዊ ድርጅቶች ለምሳሌ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ በምስራቅ አፍሪካ ማህበረሰብ ኢኤሲ እና በአፍሪካ ህብረት ያለ ድጋፍ ጠይቃለች። ይህም በማድረግ ሶማሊያ ከክልላዊም ሆነ ከክልላዊ ውጭ ካሉ ተዋናዮች ጋር ያላትን ጥምረት አጠናክራለች። በውጤቱም በእነዚህ 3 ተዋናዮች ሶማሊያ፣ ኢትዮጵያና ሶማሊላንድ መካከል ያለው ተለዋዋጭነት ከጊዜ ወደ ጊዜ እየተጠላለፈ መጥቷል። የሞቃዲሾ ተፈጥሯዊ ጸረ ኢትዮጵያ አጋሮች ሁለቱ የአዲስ አበባ ታሪካዊ ባላንጣዎች ኤርትራ እና ግብጽ ናቸው። በኢትዮጵያ እና በኤርትራ መካከል ከነበረው ከ2018 ጋር ሲነጻጸር የዛሬው ሁኔታ በጣም የተለየ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እና የጠቅላይ ሚኒስትር አብይ አህመድ የፕሪቶሪያ ስምምነት 2022 ከተፈረመ በኋላ በትግራይ ለ2 ዓመታት የዘለቀውን ግጭት ያስቆመው አቋም በፍጥነት ተለያየ። የኢትዮጵያን ወታደራዊ ዘመቻ ስትደግፍ የነበረችው ኤርትራ በህዝባዊ ወያነ ሓርነት ትግራይ ህወሓት ከተወከለው የትግራይ ባለስልጣናት ጋር ለመደራደር ፈቃደኛ አልነበረችም። ኢትዮጵያ የባህር ይገባኛል ጥያቄ እያደገ በመምጣቱ የሁለቱ መሪዎች ርቀት እየሰፋ ሄዷል። በእርግጥም አስመራ ኢትዮጵያ ወደቦቿን እያየች ነው ብላ ትሰጋለች። ይህ ፍርሃት በአብይ እና በሌሎች የኢትዮጵያ መሪዎች ንግግር የተነሳ ነው። በአንጻሩ አቶ ኢሳያስ አመራሩንና ብዙ ክልላዊ ግንኙነታቸውን ተጠቅመው አንድ አይነት ጸረ ኢትዮጵያ ጥምረት እንዲፈጠሩ አድርጓል። አንድ ጉልህ ለውጥ የግብጽ በአካባቢው ተሳትፎ እየጨመረ መምጣቱ ነው። የሞቃዲሾ ከካይሮ ጋር የነበራት መቀራረብ በኦገስት 2024 መደበኛ ሆነ የመከላከያ ስምምነት በመፈረም ይህ ስምምነት በግብጽ ፍላጎት ላይ ያተኮረ ሲሆን በአሁኑ ጊዜ በሶማሊያ የሚገኙ የኢትዮጵያ ወታደሮች የአፍሪካ ህብረት የሰላም ማስከበር ተልዕኮ አካል ሆነው በሶማሊያ እንዲወጡ ያቀረበችውን ጥያቄ የቀድሞ አዲስ በመባል የሚታወቀው በጃንዋሪ 1 2025 በአሶም ተልዕኮ ተክቷል። በአስመራ የተደገፈና ጅቡቲን በጸጥታ ትብብር ስምምነት ማካተቱ የሶማሊያና የግብጽ ግንኙነት መጠናከር ጸረ ኢትዮጵያ ቡድንን አጠናክሯል። ይህ አሰላለፍ በክልሉ ሚዛን ላይ ጉልህ ለውጥን የሚያመለክት ሲሆን የግብጽን የአፍሪካ ፖሊሲ ያሳያል። ከ2020 ጀምሮ ግብጽ የደቡብ ግንኙነቷን አስፈላጊነት አረጋግጣለች። ፕሬዝዳንት አብደል ፋታህ አልሲሲ የግብጽን የአፍሪካ ግንኙነት ቀስ በቀስ ገምግመው የጂኦፖለቲካል ስትራቴጂን በማስተዋወቅ ባለፉት 10 ዓመታት ከነበረው የምስራቅ ምዕራብ ዘንግ ይልቅ የሰሜን ደቡብ ዘንግ ላይ አጽንዖት ሰጥተዋል። የቀይ ባህር አካባቢ የአባይ ተፋሰስን ጨምሮ ግብጽ ከኢትዮጵያ ጋር ባላት ታሪካዊ ፉክክር የተቀረጸው የዚህ አዲስ ስትራቴጂክ ማዕቀፍ ቁልፍ አካል ነው።
በሁለቱ ክልሎች መካከል በአባይ ላይ ያለው ሚዛን ተቀይሯል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ኢትዮጵያ ከግብጽ የበለጠ ስትራቴጂያዊ ጥቅም አስገኝቶላታል። ስለዚህ ግብጽ የክርክር ቦታዎችን ወደ ባህር ለማስፋፋት በመወሰን አሁን ካለው ተለዋዋጭ እንቅስቃሴ ጋር መላመድ ነበረባት። ስለዚህ በኢትዮጵያና በሶማሊያ መካከል ያለው ውጥረት የግብጽን አሻራ በቀጣናው ለማሳደግ እድል ፈጠረ። በቀይ ባህር ውስጥ የክልል ውጥረቶች እና ተጨማሪ የክልል ተዋናዮች ኢትዮጵያና ሶማሌላንድ የተፈራረሙት የመግባቢያ ስምምነት አዲስ የውጥረት ምዕራፍ ከፍቷል። የቀጠናው ውጥረቱ ትኩረቱ ወደ ጠረፋማ አካባቢዎች በተለይም ቀይ ባህርና የኤደን ባህረ ሰላጤ ሲሆን እነዚህም በርካታ የጸጥታና የመከላከያ ስምምነቶች ወደ ተከበሩበት ነው። የጋራ ስትራቴጂካዊ ፍላጎቶች ሶማሊያን፣ ጅቡቲን፣ ኤርትራን እና ግብጽን የሚያጠቃልለው ጸረ ኢትዮጵያ ቡድን አሰላለፍ ነው። ሶማሊያ ለሶማሌላንድ ነጻነት ማንኛውንም ህጋዊ ዕውቅና እንደ ህልውና ስጋት ነው የምትመለከተው። ለጅቡቲ በበርበራ በኩል ያለው የንግድ ልውውጥ ኢኮኖሚያዊ ጉዳት አነስተኛ ቢሆንም ደካማ ውስጣዊ የኃይል ሚዛኗን ሊጎዳ ይችላል። ኤርትራ ኢትዮጵያን እንደ ቀጣይነት ያለው ስጋት ነው የምታየው። አሁን ያለው የኢትዮጵያ መንግስት በአስመራ ዘንድ እጅግ አስተማማኝ እንዳልሆነ በመመልከት በጋራ ድንበራቸው ላይ ጠብ ሊባባስ ይችላል የሚል ስጋት ፈጥሯል። በመጨረሻም ለግብጽ የክልላዊ አቋሟን መገምገም ልዩ ጠቀሜታ አለው። በተለምዶ ካይሮ በስዊዝ እና በኤደን መካከል ያለውን ውሃ እንደ ሐይቅ አድርጋ ትቆጥራለች። በመሆኑም እንደ አዲስ አበባ ሁሉ ክልሉን እንደ አንድ የተጽዕኖ ቦታ ትቆጥራለች። የተባበሩት አረብ ኤሚሬትስ እና ቱርክ በአካባቢው በጣም ንቁ ከሆኑ ተጫዋቾች መካከል ይጠቀሳሉ። የተባበሩት አረብ ኤሚሬቶች የመግባቢያ ሰነዱን በበርበራ እና በአዲስ አበባ ኢንቨስትመንቶች ላይ እንዲውል ደግፋለች። በአንጻሩ ቱርክ ከኢትዮጵያና ሶማሊያ ጋር ባላት ጠንካራ የፖለቲካ እና የንግድ ትስስር ምክንያት ሚዛናዊ አቀራረብን ወስዳለች። ለአንካራ ግን የሶማሊያ ታማኝነት ጥያቄ ውስጥ መግባት የለበትም። በ2021 መቀራረባቸውን ተከትሎ የተባበሩት አረብ ኤሚሬትስ እና ቱርክ ጥሩ ግንኙነት አላቸው። ምንም እንኳን የተለያዩ ስልቶች እና አንዳንድ አለመግባባቶች ቢኖሩም ሁለቱም ሀገራት በክልላዊ ጉዳዮች ውስጥ ማዕከላዊ ሚና እንዲኖራቸው የጋራ ፍላጎት አላቸው። እንደ ፈረንሳይ እና ሳውዲ አረቢያ ያሉ ሌሎች ከክልል ውጪ ያሉ ተጫዋቾችም ከበስተጀርባ እንቁ ናቸው። ፈረንሳይ የሳህልን ክልል ለቅቃ ከወጣችበት ጊዜ ጀምሮ በምስራቅ አፍሪካ ያላትን ተሳትፎ ለማሳደግ የምታደርገውን ጥረት አካል በማድረግ የመግባቢያ ሰነዱን ትደግፋለች። በምዕራብ አፍሪካ የፈረንሳይ ወታደራዊ ይዞታ እየቀነሰ በመምጣቱ በጅቡቲ የሚገኘው መቀመጫው ለፈረንሳይ ፖሊሲ የበለጠ ማዕከል እንዲሆን ታስቧል። የፈረንሳይ ባለስልጣናት ይህንን በክልላዊ ጉዳዮች ላይ ያለው ተጽዕኖ በህንድ ፓሲፊክ ክልል ውስጥ ለፈረንሳይ የወደፊት ጥቅም አስፈላጊ እንደሆነ አድርገው ይመለከቱታል። ይህ በእንዲህ እንዳለ ጂኦፖለቲካዊ ትኩረቷ ከባህረ ሰላጤው ወደ ቀይ ባህር እየተሸጋገረ ያለችው ሳውዲ አረቢያ በኢትዮጵያና በሶማሌላንድ መካከል የተደረገውን ስምምነት ተግባራዊነት ትቃወማለች። በተባበሩት አረብ ኤሚሬትስ የሚያስተዋውቁ ክልላዊ ፕሮጀክቶችን ለመቃወም ይፈልጋል። ይህ ሊሆን የቻለው በሁለቱ የባህረ ሰላጤው ንጉሳዊ መንግስታት መካከል ለረጅም ጊዜ የዘለቀው የፖለቲካ ሽኩቻ ውጤት ነው። ከክልላዊ ውጭ ያሉ ተዋናዮች የክልል ግጭቶችን መጨመር በቀጥታ አያስከትሉም። ይልቁንም ከነዚህ ከክልል ውጭ ካሉ አጋሮች ጋር ባላቸው ግንኙነት ኃይል እንደተሰማቸው አካባቢያቸውን የበለጠ ፈቃደኛ እንደሆኑ የሚገነዘቡ እና ከዚህ ቀደም ያላገናመቸውን አረጋጋጭ እርምጃዎችን ለመውሰድ በራስ የመተማመን ስሜት የሚያገኙ የአካባቢ ተዋናዮች ናቸው። እነዚህን ተለዋዋጭ ሁኔታዎች መረዳታችን ኢትዮጵያና ሶማሌላንድ በዚህ ታሪካዊ ወቅት የመግባቢያ ሰነዱን ለመፈረም የወሰኑበት ምክንያት ምን እንደሆነ ለማወቅ ያስችላል። ይህ አተያይ ሌሎች ክልላዊ ቀውሶችን ለምሳሌ የሱዳንን የእርስ በርስ ጦርነት እና የትግራይን ግጭት ለማስረዳት ይረዳል። በዓለም አቀፍ ስርዓት ውስጥ ያሉ የተለያዩ ለውጦች የሀገር ውስጥ ተዋናዮች ብዙ የውጭ ድጋፍን የሚሹበት ሁኔታ ፈጥረዋል። በአካባቢ እና በክልል መካከል ያለው አሰላለፍ እና መደራረብ ተዋናዮች ጠንካራ እርምጃ እንዲወስዱ ያላቸውን ፍላጎት ጨምሯል። ይህም ወደ ዘውግ እንዲመራ አድርጓል። በክፍለ ግዛት እና በክፍለ ግዛት መካከል ያለው ውጥረት ከጊዜ ወደ ጊዜ መጨመር። ነገር ግን የትብብር ተለዋዋጭነት ባህሪ ብዙውን ጊዜ ከእንደዚህ አይነት ጥምረቶች ጋር ተያይዞ የሚመጣውን የመዝለል ውጤት አደጋን ሊቀንስ ይችላል።